በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዛሬ የምናየው መልአኩ ቅዱስ ገብርኤል ሰኔ 19 ቀን ያደረገውን ታምር ባጭሩ እናያለን። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን በስልጣንም በአገዛዝም አንድ የሚሆን እሱ በዘመናት አስቀድሞ የነበረው የቀዳሚነቱ ጥንት ይህን ያህል ተብሎ የማይለካ የዳህራዊነቱም ፍጻሜ የማይወሰን ኃጣውንና በደሎችን የሚሰውር የሚሸፍን ለጻድቃንና ለኃጥአን ፀሐይን የሚያበራ ለደጋጎች ለክፉዎችም ዝናብን የሚያዘንብ በአፋና በአንደበትም ሁሉ ምስጋና የሚገባው በሰኔ 26 ቀን የሚነበብ የሊቀ መላእክት የቅዱስ ገብርኤል ድርሳን ይህ ነው እንላለን። በረከቱ አገልጋዩን ይጠብቀው ለዘላለሙ አሜን። የሊቀ መላእክት የቅዱስ ገብርኤል ታምር ይህ ነው። ጸሎቱና በረከቱ አገልጋዩን ይጠብቀው ለዘላለሙ አሜን። አንድ ቀን ሰይጣን በሽማግሌ ሰው ተመስሎ ወደ አውር ቤት መጣ። አውረም አንተ ከወዴት መጣህ አለው። ሰይጣንም ከሀገርህ አውራጃ መጣሁ አለው። ሰይጣንም መልሶ እናትና አባትህም ያውቁኛል አለው። ይህንንም ይዘው የመጣኸውን ገንዘብ ከንጉሱ ቤት አታለህ ሰርቀህ ከዚህ መጣህ። የምታመልጥበት ነገር ያለ ይመስልሃል? የተወለድክበትም በዝሙት ነው። ከአባትህ ከአብራሲት ጋር ሰራኸኛ ነህና እኔም ሐሰት የሌለበት እውነት እንደተናገርኩ አንተ ራስህ ታውቃለህ። እኔ አሁን በእኔና በአንተ መካከል ያለውን ነገርኩህ። እንደ እኔም ያለ ሽማግሌ እንዳይዋሽ ታውቃለህ አለው። ሰይጣንም መልሶ እንዲህ አለው፣ እኔ የሰው ስም ማጥፋት አልሻም። የኔን ምክር ብትቀበል ለራስህም ለወንድሞችህም መልካም በሆነልህ ነበር። አንተ የአገሬ ልጅ አይደለህምን? አሁንም ተነሳና በችኮላ ይችን ቤተ ክርስቲያን አፍርሳት። ንጉሥ የሚገልህ እንዳይልክና እንዳያስገድልህ ወደ በረሃ የሚወስደውን መንገድ ይዘህ ሽሽ አለው። አውርም ይህን ነገር በሰማ ጊዜ ፈጥኖ ተነሳና ቆመ። እጆቹንም ዘርግቶ ወደ እግዚአብሔር ጸለየ። ሊቀ መላእክት ቅዱስ ገብርኤል ሆይ አድነኝ እያለ ጸለየ። ከትንሽነቴ ጀምሮ የረከስኩ ሰው እንደሆንኩኝ በደሌን እኔ ራሴ አውቀዋለሁ። በሰይጣን እጅ አሳልፈህ እንዳትሰጠኝ እለምንሃለሁ። ፍጹም በሆነ በውበቷ ልክ የቤተ ክርስቲያንን ስራ እስክጨርስ ድረስ ነፍሴን ከስጋዬ እንዳትለያት እያለ አብዝቶ ይለምን። የጠላትንም ጦርነት ኃይል ከእኔ ያርቅ። ለአንተም ምስጋና ይገባል ለዘላለሙ አሜን። እንዲህም ብሎ በለመነ ጊዜ የእግዚአብሔር መልአክ ለአውር ተገለጠለት፣ እንዲህም አለው፣ እግዚአብሔር የመረጠህ አውር ሆይ ደስ ይበልህ። ነገር ግን ያ ክፉ ሽማግሌ ነገ የመጣ እንደሆነ ፈጥነህ ያዝና በሰንሰለት ሰረው፣ ማን እንደሆነ ኋላ ታውቀዋለህ አለው። አውርም የእግዚአብሔር መልአክ ቅዱስ ገብርኤል እንዳዘዘው አደረገ። ሰይጣኑንም አሰረው። ሰው ከሚያየው ቦታም ከቤተ ክርስቲያኑ በር ላይ ሰቀለው። እርሱም እንዲህ እያለ በታላቅ ቃል ይጮህ ይናገር ነበር። እግዚአብሔር የቀደሰ አውር ሆይ በእግዚአብሔር በቅዱስ ገብርኤል አማጽኛለሁ፣ ከእስራቴ ትፈታኝ ዘንድ ስማኝ ልንገርህ። አባትህ አብራሲት እንደ አምላክ አድርጎ በምድር ሰግዶልኛል። ስሜንም ያውሶ ብሎ ጠርቶኝ ነበር። አሁንም በዚህ ሕዝብ ፊት እንዳታሰቃይ ይለምንሃለሁ አለው። ከሊቀ መላእክት ቅዱስ ገብርኤል ቁጣ መፍራት የተነሳ በአንተ ላይ ክፉ ነገር ለማድረግ ችሎታ የለኝምና በእጁ የተመዘዘ የእሳት ሰይፍ ስላለ እሱ ሊቀጣ ይሻልና፣ ነገር ግን መጥፎና አስጠያፊ ስለሆነ ስራዬ እንዳይቀጥፈኝና እንዳያጠፋኝ የእግዚአብሔር ቸርነት ይከለክለዋል። እሷን ነግረህ ዘንድ የምታይበት ኃይልም ወይም ችሎታ የለኝምና አሁን ብትተወኝና ብታሰናብተኝ ዳግመኛ ልመለስ አልደፍርም። ሊቀ መላእክት ቅዱስ ገብርኤል ሆይ በዚህች ቀን እንዳታሰቃየኝ በእጅህ ባለው በወርቅ በትር አማጽኛለሁ። በእጅህ የተያዝኩት ስለሆንኩ ወዮልኝ። አውርም ይህንን ነገር በሰማ ጊዜ ያንን ሰይጣን ከእስራቱ ፈታው፣ እንዲሄድም አሰናበተው። ሰይጣን ግን ከቤተ ክርስቲያን ተለይቶ በራቀ ጊዜ በታላቅ ቃል እንዲህ ብሎ ጮኸ፣ የአብራሲት ልጅ አውር ሆይ እናትህና አባትህ በዝሙት እንደወለዱህ እኔ ያውቃለሁ። በወለዱም ጊዜ እገድልህ ዘንድ በላይ ወንበር ጭኜብህ ነበር። በሊቀ መላእክት በቅዱስ ገብርኤል እጅ እግዚአብሔር አዳነህ እንጂ አሁን እንግዲህ እኔ ወደ አንተ እመለስና ኃይሌን በስጋህ ላይ እገልጻለሁ። ሰይጣንም ይህንን ከተናገረ በኋላ በታላቅ ውርደት የእሳት ጢስ በመምሰል አፍሮ ሄደ። አውር ግን ይህንን የደረሰበትን ፈተና ያየውንም ነገር ሁሉ ለሕዝቡ ነገራቸው።
የቅዱስ ገብርኤል በረከቱ ይደርብን ለዘላለሙ አሜን። አነሳስቶ ላስጀመረን አስጀምሮ ላስጨረሰን ለልዑል እግዚአብሔር ክብር ምስጋና ይግባው። ለእመቤታችን ለንጽሕተ ንጹሐን ለቅድስተ ቅዱሳን ወላዲተ ቃል ክብር ምስጋና ይግባት አሜን።